ካህን የቃል ኪዳኑ ታቦት ጽላቱ በእውነት በሊቃውንት በአበው ታጅቦ በይባቤ በዝማሬ በእውነት ወጥቷል ከመንበረ ክብሩ። ክብር ለመድኃኔዓለም ይሁን። በእውነት ታላቅና ገናና መልአክ ቅዱስ ገብርኤል እየባረከን ነው። ሁላችንም በእውነት ለዚህ ዕለት ያበቃን እግዚአብሔር ከምስጋና ከዝማሬ ውጭ ምንም የለንም። እልል ብላችሁ አመስግኑ፣ አመስግኑ በእውነት አሮን ካህን መንፈስ ተወርጃለሽ አሮን ካህን ልል ይባላል። አመስግኑት። ክብር ለእግዚአብሔር ይሁን። ለገናናው መልአክ ለቅዱስ ገብርኤል ይሁን። ለአብሳሬ ትስብእት ለመጋቤ ሐዲስ በእውነት ይህ መልአክ የሚታደግ መልአክ ነው። የሚጠብቅ መልአክ ነው። የሚረዳ መልአክ ነው። እሳት ነው። በእውነት ከእግዚአብሔር የሚላክ መልአክ ነው። በእውነት ይህ መልአክን ማመስገን ያስፈልጋል። ከፍ አድርጋችሁ አመስግኑ። ዘምሩ። አከሳችን ያለም አድነን አድነን መላእክት ያለም አድነን አድነን ገብርኤል ሊቀ መላእክት እልል ይባላል። አመስግኑ። ድምፃችሁ ከፍ ከዝማሬ ጋር ከሳት እልል ይባላል። ያወጣ ከሳት እኛንም አድነን አድነን እኛንም አድነን አድነን ሊቀ መላእክት እስኪ ከፍ አድርጉ እጃችሁ ለምስጋና ይዟችሁ ራሳችሁን ጠብቁ፣ ኪሳችሁ ጠብቁ። በዚሁ አጋጣሚ ለበዓል የወጡ መስለው የኪስ ዶክተሮችም ስለማይጠፉ ቦርሳችሁ እህቶቻችን፣ እናቶቻችን፣ ወንዶች ኪሳችሁን በጥንቃቄ አድርጋችሁ ክብር ለእግዚአብሔር ይሁን። ከፍ እያደረጋችሁ አመስግኑ። በእጃችሁ አይዟችሁ። ክብር ለእግዚአብሔር ይሁን። ለገናናው መልአክ ለቅዱስ ገብርኤል ይሁን። በዝማሬ ከወንድማችን ከዘማሪ አብታሙ ጋራ ከፍ አድርጉት እግዚአብሔርን እስኪ ማለት ስለታቸውን አስገብተዋል። እኔ ገብርኤል ያለዋል አሰራር በግባት ነው። አንድ ሽብር ለግብራቸው አመስግኑ። ለማስጠታ ሰዓት ያላችሁ ወደዚህ እየመጣችሁ መስጠት ትችላላችሁ። በሰላም ልገላገል ነገር ነበር ለገናናው ገብርኤል በሰላም ተገላግያለሁ ልጅ ነው ጀነብላ አንድ ሻንጠላልታለች። አመስግኑ። እሺ ወንድማችን መቶ ብር እግዚአብሔር ይስጥልን። ለዘማሪያኑ መንገዱን እየከፈታችላቸው ቅዱስ ገብርኤል የልቤን መሻት ስለፈጸመልኝ ያለታችን ለክብሩ መገለጫ 3000 ብር ስለት ነው ብላ አንዲት እህታችን 200 ብርና አንድ ባኮ ሻማ እግዚአብሔር ይስጥልን። አስራት በኩራት ነው 400 ብር እግዚአብሔር ይስጥልን። ለክብሩ መገለጫ ስሜ ገብርኤል ያውቀዋል በማለት 1000 ብር ስለት ተስዬ ደርሶልኛል በማለት አንድ ጥላና 300 ብር አስገብተዋል። ያው ያንጸልዩልኝ በማለት 5000 ብር አስገብተዋል። እግዚአብሔር ታመስግናላችሁ። እንደ አባታችን እንዲሁ ግሬታም ያለውና እንዲምረኝ ጸልዩልኝ በማለት የዛሬማ ዓመት ተጣለው በእድሜ በጤና እንዲያቆይ ጸልዩልኝ ብለው አንድ ስሜን ቅዱስ ገብርኤል ያውቋል። ለክብሩ መግለጫ 1000 ብር አስራት በኩራት ነው እንዲሁ 200 ብር እና አስራት ብዙ ብር እግዚአብሔር ይስጥልን። ሙስሊም ነው ተስዬ ነበረ አግኝቻለሁና ለክብሩ መገለጫ ለገናናው መልአክ 1000 ብር ብሎ አንጥተዋል።
ልጄ 12ኛ ክፍል መልቀቂያ ፈተና ካለፈና ዩኒቨርሲቲ ከገባ የተሳልኩትን ስለት ለቅዱስ ገብርኤል አስገባለሁ ብዬ ስለት ጥላ ተስዬ ነበር። ልጄ ያለፈልኝ ለክብሩ መግለጫ ጥላ አስገብቷል። እግዚአብሔርን አመስግኑለት። ወለተ መድኅን እባላለሁ እና ገብርኤል በእውነት በጎና መልካም ያደረገ ተስዬ ነበረ። ተሳክቶልኛል። ለክብሩ መግለጫ 10,000 ብር ገበያ። እሺ አንድ ሕፃን ልጅ ሚኒስትሪ አሳልፈኝ ብዬ ተስዬ ነበረ። አለፍኩኝ። ለክብሩ መግለጫ 50 ብር አጥቷል። አስራት በኩራት አንዲት ወራችን 1400 ብር እግዚአብሔር ይስጥልኝ። አለ ገባው ነበረ ተሳካልኝ። ብዙ ማንተቻለው ወደ ስክሪን ትክክል ነበረ። እሺ የእግሬ ቤት ውስጥ ነበር የምኖረው። ቤቱ ፈርሶብኝ ነበረ። 2 የሞቱ ልጆች አሉኝ። ቅዱስ ገብርኤል አንተ ቤቴን ስራልኝ ብዬ ተማጸንኩት። እሱም አማለደኝ። ጸሎቴን ተሰማ። ምትክ ቤት ተሰጠኝ። ለክብሩ መግለጫ 1,000 ብር አስገብተዋል። ስለት በማለት 3 ጋዜጣ አስገብተዋል። ስለት ነው። አስራት በኩራት 200 ብር አስራት በኩራት ነው በማለት 500 ብር ቅዱስ ገብርኤል ያውቃል በማለት 100 ብር እሱ ስለት ነው። 500 ብር እግዚአብሔር ይስጥልኝ። ባለቤቴ ጋር በሆነ ሰርተን ካገኘነው ላይ ነው። አስራት በኩራት 9,000 ብር አመጣለች። ሰዎታችን እግዚአብሔር ይስጥልኝ። እሺ እባካችሁ ሕፃናት እየጠፉ እዚህ እያለቀሱ ስለሆነ ልጆቻችን በተቻለ መጠን ከራሳቸው አትለዩ። ዳርመን ስገላ ወደኔ አከመድ ፈሚድ ዋጅር ዋንቴ መሞኒ ዳይ መጣወተን አፍቶ ሰምራተን ዳኔ ስቤት ቀረቀረግና ሁሉ ገብርኤል ያቀዋል ለገናና ለገብርኤል ገናና ደርሶልኛል ይሆናል። 4,000 ብር አንተዋል። ያመኛል ማሪስ ብላችሁ ጸልዩ እንደማለት እናታችን 200 ብር አስገብተዋል። ስለተለው ስለገናና ገብርኤል ያቀዋል። አንድ ጃንጥላ ስራ የለኝም ነበር። ለቅዱስ ገብርኤል ለመንኩት ስራ ሰጠ። ለክብሩ መግለጫ ጥላ አስገብቷል። ልጄ ተስላ ስለቷ ደርሶላታል በማለት እናታችን 1 ጥላ አስገብቷል። እሺ እሺ እነዚህ ሁለቱ ሕፃናትን ለእህታችን ስራ አልነበራትም። ስራ ስጠን በኋላ ቅዱስ ገብርኤል ነገረችው። ስለታ ደርሶላታል በማለት እህታችን ነው ብለው ጧፍና ጥላ አንስተው እግዚአብሔርን አመስግኑለት። አስራት 100 ብር እግዚአብሔር ይስጥልን። 100 ብር እንዳለባቸው ሻማ ስለት ስራ ስጠኝ ብዬው ለገብርኤል ነግሬው ነበረ። ስሜን ቅዱስ ገብርኤል ያውቀዋል። ለሥጋው ደግሞ አብቃኝ ብዬው ነበር። ክብር ይግባው ለቅዱስ ሥጋውና ለክብር ደግሞ አብቅቶኛል። ለክብሩ መግለጫ 500 ብር አምጥቷል። ስለት ለገናናው ገብርኤል ነግሬው ነበር፣ ሰምቶኛል። ጧፍና 600 ብር እግዚአብሔር ይስጥልን። አስራት ነው 2,000 ብር ኦቦሌስ ኮነ ጀላር ኩምሰቴ ቱሬ ያቁልቁሉ ገብርኤል ያቱን ደንደሳ ኦቦሌስ ኮቲፍ ነጋና ኬኔዴን ትዋመዴ እንስ ነደገ ማቲኮሊኒስ ወጋዳን ከነገ ኡልፍኒፍ ገለን ሳፋተው ጀቹዳን ድባቤ ተኮፊ ቀርሺ ኩመ ተኮፊ ዳንኤል ጀላር ደግብለት ተፈዳፈ ኤል ነግሬው ተስዬ ነበረ። ስለቴ ስለሰማኝ 1,000 ብር እግዚአብሔር ይስጥልን። አስራት በኩራት ነው። እህታችን እንዲሁ 600 ብር ሰው ልኮይ ነው በማለት ስንት ብር ነው? እሺ ስሜን ቅዱስ ገብርኤል ያውቃል። ልጄን ያመብኛል፣ ልጅሽን ይማርልሽ ብላችሁ ጸልዩኝ በማለት ጥላ አምጥተዋል። እግዚአብሔርን አመስግኑላቸው። እግዚአብሔር ምሕረቱን ይላክል። እሺ የሆነ ስራ ጀምሬያለሁ፣ ከዚህ በላይ በረከት እንዲሰጠኝ ጸሎት አድርጉልኝ በማለት 200 ብር አምጥተዋል። በቃንጄ ወለተ ኢየሱስ ጀደምቲ ቢያራ ፍርቲ ቢያላ ያ ገብርኤል ስለቲ ኢባ ሸን ገልዘርቲ ለሌላ ስሪ ተገለተ ፈዳ አልባ መጠጊያቼ በእንተ ማርያም ብሎ የጠራሽ ምኑ ያጣ የለም ይድረስሽ ምስጋና አንቲ ምስራቂ ወወልድኪ ፀሐይስ አማን በአማን አማን በአማን አማን በአማን እያለፍ ኪዳንኪ ወላዲተ ቃል ምክንያት አለንኛ ተሰደሻለኛ ሁሌም በልብ
አለሽ እናት አንቺን የምትሆኚ ተስፋ አዝኖ ለተከፋ ቀርቦ ለለመነሽ አጽናኝ እናት ነሽ አንቺ ምስራቅ ልጅሽም የሲሳይ እውነት በእውነት እውነት በእውነት እውነት በእውነት አያልቅም ቃል ኪዳንሽ የአምላክ እናት ከናፈር ርግብ በብሩር ዘግቡር